በአንድ ትንሽዬ ቤት ውስጥ ከሁለት ሴት ልጆቹ ጋር የሚኖር አንድ ሰው ነበረ። ይህ ሰው ሁለት የተለያየ ጸባይ ያላቸው ሴት ልጆች ነበሩት። አንደኛዋ በጣም ስራ ወዳድና ታታሪ ሆነች ሲሆን፣ ሌላኛዋ ደግሞ መሬት አይንካኝ የምትል ሞልቃቃና የተደፋ ውሃ እንኳን የማታቀና ሰነፍ ልጅ ነበረች። ጎበዟ ልጅ አንዳንዴ የቤቱ ስራ ብቻዋን መስራት ትክት ሲላት፣ ውይ አሁንስ ደክሞኛል፣ ምን አለ ቆይ ብታግዥኝ ትል ነበረ። እንዴ ስራውን እኮ ጨርሰሽዋል፣ በዛ ላይ የጥፍር ቀለሜ ይለቅብኛል ከሰራው። አባታቸው አሁን እየደከመ መጣ እንጂ ታታሪ ሰራተኛ የሆነ ሰው ነው። ኑሮ በዚህ ቤተሰብ ውስጥ አስቸጋሪ ነበረ። የሁል ጊዜ ምግባቸው ሾርባ ከደረቀ ዳቦ ጋር መብላት ነበረ። አንድ ቀን እርጅና የተጫነው የሁለቱ ሴት ልጆች አባት ለሴት ልጆቹ እንዲህ ሲል ጥያቄ ያቀረበላቸው። የኔ ውድ ልጆች፣ ምን ያህል እንደምወዳችሁ መቼም ታውቃላችሁ። እንደምታዩት እድሜም እየገፋ ነው። እናም ከዚህ በኋላ እኔ በማገኛት ገንዘብ ከሆዳችሁ አልፎ የእናንተን ፍላጎት ማሟላት የምችል ነገር ስላልሆነ ስራ እንድትይዙ የራሳችሁንም ኃላፊነት ራሳችሁ እንድትወስዱ ልነግራችሁ ነው። ልክ ነህ አባዬ፣ እኔ ለራሴ ስራ አገኛለሁ፣ አንተ ምንም አታስብ። እፎይታንና ደስታን የተሰማው አባት ወደ ሰነፏ ልጅ ዞር ብሎ አንቺስ የኔ ልጅ ሲል ጠየቃት። እኔ እህቴ ስራውን ትፈልግና እሷ ትግባ። እሷ ስራ መስራት ትወድ የለ፣ እኔ የቤቱን ስራ መስራት ይሻለኛል እንደው። የሁለቱ ሴት ልጆች አባት በልጆቹ መልስ ደስ አለው። ጎበዟ ልጅም ስራ ፍለጋ ከቤት ወጣች። አባቷም ለመንገዷ ምክር ብጤ ለገሳት። የኔ ልጅ በጭራሽ እርዳታሽን ለሚጠይቅሽ ሰው እርዳታሽን እንዳትነፍጊው። ሁሌም ቢሆን ጠንክረሽ ስሪ። አሰሪዎችሽ ስሪ ያሉሽን ነገር ጠንክረሽ በአግባቡ ስሪ። በተረፈ መልካም ዕድል ይቅናሽ የኔ ልጅ ብሎ ልጁን ተሰናበታት። ልጁም አመሰግናለሁ አባዬ፣ መቼም ቢሆን ምክርህን አልረሳውም ብላ ጉዞዋን ጀመረች። መልካም መንገድ የኔ ልጅ። በሌላ በኩል ሰነፏ ልጅ የቤቱን ስራ እኔ ሰራዋለሁ ትበል እንጂ ተግባሯ ግን ከቃሏ በተቃራኒ ነው። ቤቱ ተዝረክርኮና ቆሽሾ እንዳይሆን ሆኗል። እግሯን ሰቅላ መተኛት መብላት ሆኗል ስራዋ። ጎበዟ ልጅ ለቀናት ብትጓዝም የምትሰራለት ሰው ግን አላገኘችም ነበር። እናም በመንገዷ አንድ ቅርንጫፉ የደረቀ ዛፍ ታገኛለች። ዛፉም አንቺ ወጣት ልጅ እንዴት ነሽ? እባክሽን ከኔ ላይ የደረቁ የዛፍ ቅርንጫፎቼን አንሺልኝ፣ ለደረቁ ስሮቼም እስቲ ውሃ ጠጪልኝ። ጎበዟም ልጅ ከዛፉ ላይ የደረቁትን ቅርንጫፎች አንድ በአንድ ታነሳለች ጀመር። ምንም እንኳን የዛፉ የደረቁ ቅርንጫፎች እጆቿን ቢያቆስሏትም ጎበዟ ልጅ ግን አንዳች አላማረረችም ነበር። በስተመጨረሻም ከራሷ ውሃ የዛፉን የደረቁ ስሮች አጠጣቻቸው። በጣም አመሰግናለሁ ወጣቷ ልጅ፣ ግን ውሃሽን ጨረስኩብሽ። ምንም ችግር የለውም፣ እርዳታዬን ጠየከኝ፣ እረዳውክ። ትንሽ ራመድ ብዬ ደግሞ ውሃ አገኛለሁ፣ አትቸገር ብላ ተሰናብታው መንገዷን ቀጠለች። በመንገዷም አንድ አሮጌ የእሳት ምድጃ ታገኛለች። ሰላም ወጣቷ ልጅ፣ እባክሽ የተሰነጠቀ አካሌን ልጠግኝልኝ ትችያለሽ? ጎበዟም ልጅ ጭቃ አንስታ የተሰነጠቀውን የምድጃ አካል ትለቀልቅለት ገባች። አመሰግናለሁ ወጣቷ ልጅ፣ ግን በእኔ ምክንያት ልብስሽ ቆሸሸ። ምንም ማለት አይደለም፣ ልብስ ይህን ያህል ዋጋ እኮ የለውም። እርዳታ ያስፈልግህ ነበር፣ እረዳሁ ብላ ጎበዟ ልጅ ጉዞዋን ቀጠለች እና በመንገዷ ልክ እንደ ከሰል የጠቆረች እና የቆሸሸች ትንሽዬ ግልገል ታገኛለች። ግልገሏም ወደ ጎበዟ ልጅ ጠጋ ብላ ሰላም ወጣቷ ልጅ፣ በድንገት የከሰል ክምር ውስጥ ገብቼ እንዲጠለሸው፣ እባክሽን እዚህ ካለው ሐይቅ ጋር ወስደሽ ልታጥቢኝ ትችያለሽ? ጎበዟ ልጅም ግልገሏ እንዳለቻት በሐይቅ ውስጥ ሙልጭ አድርጋ አጠበቻት። ግልገሏም
ልክ እንደ ሀጫ በረዶ ነጭ ሆነች። አመሰግናለሁ፣ ግን በእኔ ምክንያት በሰበሽ። ችግር የለውም። እርዳታ ያስፈልግህ ነበር፣ እረዳውክ። ደግሞ ቆሽሼም ስለነበር በስበቡ ጸዳው ብላ ግልገሉን ተሰናብታው ጉዞዋን ቀጠለች። ጎበዟ ልጅም ብዙ ከተጓዘች በኋላ አመሻሽ ላይ አንድ ትልቅ ቤተ መንግስት የሚያስንቅ ቤት ላይ ደረሰች። እዚህ ቤት ውስጥም 7 አስማተኞች ይኖሩ ነበረ። ጎበዟ ልጅም ወደ ቤቱ ውስጥ ዘለቀች። 7ቱን አስማተኞችንም በሩ ላይ ተቀበሏት። ሰላም፣ እንዴት አመሻችሁ? ያለ ፍቃዳችሁ ውስጥ ስለገባሁ ይቅርታ አድርጉልኝ። ስራ ካገኘው ብዬ እየፈለግኩኝ ነበር። ከፈለግሽ እዚህ መስራት ትችላለሽ። እዚህ ቤት ውስጥ 7 ክፍሎች አሉ። አንቺ ግን 6ቱን ብቻ በየቀኑ ታጸጃለሽ። የቀረው አንዱ ክፍል ግን ፈጽመሽ መግባትና ማጽዳት የሌለብሽ ክፍል ነው። ጎበዟ ልጅም ስራውን ተቀብላ ስራዋን ጀመረች። ኃላፊዎቿም እንዳሏት ሁሌ በየቀኑ 6ቱን ክፍሎች ብቻ ታጸዳ ጀመር። አንድ ቀንም ቢሆን ወደ 7ኛው ክፍል በር ገብታ አታውቅም ነበር። እናም በቂ ገንዘብ ካጠራቀመች በኋላ አስማተኞቹን ወደ ቤቷ ትሄድ ዘንድ እንዲፈቅዱላት ጠየቀቻቸው። እንዴ፣ በሚገባ እንጂ ወጣቷ ልጅ፣ ወደ ቤትሽ መሄድ ትችያለሽ። ግን ሁሌ የሚገርመኝ እንዴት አንድ ቀን እንኳን ወደ ተዘጋው 7ኛ ክፍል ልየው ብለሽ አለማቅናትሽ ነው። አባቴ ሁሌም የታዘዝሽውን ነገር ብቻ አድርጊ እያለ ይመክረኝ ነበር። ደግሞ እዚህ ቤት ስራዬ 6ቱን ክፍሎች ማጽዳት ብቻ ነው። እናም ወደ 7ኛው ክፍል እንዳልገባ የሚያዝ ነው። በቃ እሱን ነው የተከተልኩት። እናንተም እንዳደርግ ያዘዛችሁኝ ይህንኑ ነው። ለዚህ ጉብዝናሽና ታማኝነትሽ ልንሸልምሽ እንፈልጋለን። ተከታይኝ ብለዋት ወደ 7ኛው ክፍል ቤት ወሰዷት። አስማተኞቹም ጎበዟን ልጅ የ7ኛውን ክፍል በር እንድትከፍተው አዘዟት። በሩንም ስትከፍተው ክፍሉ በወርቆችና በብሮች በአልማዝ የተሞላ ነበረ። እዚህ ላይ ተንከባለሽ ልብስሽ ላይ የቀረውን ሁሉ ያንቺ ይሆናል አሏት። ጎበዟም ልጅ ወርቁ ላይ አልማዙ ላይ ትንደባለል ጀመር። በስተመጨረሻም ወርቅና አልማዙ እላዩዋ ላይ ተጣብቆባት ልክ እንደ ፀሐይ ታበራ ነበረ። እናም ጎበዟ ልጅ 7ቱን አስማተኞች አመስግና ተሰናብታ ወደ አባቷ ቤት ለመሄድ ጉዞ ጀመረች። በመንገዷም ያን ያጠበችው ግልገል አገኘችው። ግልገሉም በአልማዝ ተንቆጥቁጦ ነበረ። እርዳታሽን መቼም ቢሆን የምዘነጋው አይደለም ወጣቷ ልጅ፣ የፈለግሽውን የአልማዝ ፈርጥ ጌጥ ከኔ ላይ ውሰጂ አላት። ጎበዟም ልጅ ለእጆቿና ለአንገቷ ፈርጦቹን ወስዳ ግልገሉንም አመስግና ጉዞዋን ቀጠለች። በመንገዷም በጭቃ የደረቀ አካሉን የለቀለቀችለትን ያንን ምድጃ አገኘችው። እርዳታሽን መቼም አልረሳውም ወጣቷ ልጅ። ትኩስ ዳቦና ጣፋጭ ኬክ ያንቺ ናቸው፣ ውሰጃቸው። ጎበዟም ልጅ ጣፋጮቹን እየገመጠች አመስግና ጉዞዋን ቀጠለች። ትንሽ እንደሄደችም ያ ቅርንጫፎቹን የቆረጠችለትና ውሃ ያጠጣችው ዛፍ ፍሬ አፍርቶ አገኘችው። ነይ ወጣቷ ልጅ፣ ያረግሽልኝ ነገር አልረሳሁትም። የወይኑን ፍሬና የወይን ጠጅ ሁሉ ያንቺ ነው። ጎበዟ ልጅም የወይን ዛፉን አመስግናው የወይን ጁሱን እየጠጣች ወይኑን ይዛ ወደራች። ዛሬ እንዴት ያለ ፍሬያማ ቀን ነው ባካችሁ እያለች እየተገረመች ወደ አባቷ ቤት ደረሰች። አባቷና ሰነፏ እህቷም በመመለሷ እጅግ ደስ አላቸው። የእህቷን ወርቅ በወርቅና ብር በብር ሆኖ መምጣት ያስገረማት ሰነፏ እህት በእህቷ ትንሽ ሳትቀና የቀረች አትመስልም። ምክንያቱም አሁን እህቷ በጣም ሀብታም ናት። እኔም እንደሷ የሀብታም ቤት ሄጄ መስራት አለብኝ። እሷ ወርቅ ማምጣት ከቻለች እኔ ደግሞ የአልማዝ ዕንቁ ነው ይዤ የምመለሰው ብላ ሰነፏ ልጅ ወደ አባቷ ዘንድ ሄዳ ስራ ልትገባ ልትጓዝ እንደሆነ ነገረችው። የሰነፏ አባትም ግራ ገብቶት እሺ እኔ ልጅ ግን እቤት ውስጥ እንኳን ሰርተሽ እኮ አታውቂም፣ እንዴት? የአባቷን ንግግር ሳታስጨርሰው እያወራ ሳትሰማው ነበር ሰነፏ ልጅ መንገዷን የቀጠለችው። አባቷም በልጁ ድርጊት ተገርሞ መልካም እንዲገጥማት በልቡ ተመኘላት።
ቀንና ማታ ለብዙ ቀናት ሰነፏ ልጅ ተጓዘች። ወደ ደረቀው ዛፍም ደረሰች። ዛፉም ትረዳው እንደሆነ ጠየቃት። ሰላም ወጣቷ ልጅ፣ እባክሽ የደረቀ ቅርንጫፎችን ትቆርጭልኛለሽ? ለደረቁ ስሮቼም። አይ ይበቃሃል። ካንተ የደረቁ ቅርንጫፎች ጋር የምታገልበት ሞራሉም ጊዜውም የለኝም። የጥፍር ቀለምም ይለቅብኛል፣ ጸጉሬም ይበላሽብኛል። በልቻው ብላው ሰነፏ ልጅ ጉዞዋን ቀጠለች። ያረጀውንም ምድጃ በመንገዱ አገኘችው። የተሰነጣጠቀው ምድጃም እርዳታዋን ጠየቃት። ወይ ላንተ ብዬ እነዚህ ውብ እጆቼን ላቆሽሽ አልችልም፣ ጥፍሮቼም ይሰበሩብኛል ባይ ብላው ጥላው ሄደች። ሰነፏ ልጅ ያረጀውን ምድጃ ልትረዳውን ፈቃደኛ አልነበረችም። ልክ እንደ ከሰል ከግር እስከ ራሱ የጠቆረውንም ግልገል በመንገዱ አገኘችው። ግልገሏም ታጥበው ዘንድ ጠየቃት። እሷም ውይ እንዴት ነው የቆሸሽከው? እንዴት ነው የምታስጠላው ደግሞ? በልዞር በልልኝ ከመንገዴ ብላ ሰነፏ ልጅ ግልገሉን ተጠይፋው በሩጫ ሸሸችው። ምኑ ሰነፍ ግልገል ነው? ውሃ አለለት አይደል? ራሱ አይታጠብም። ሰነፏም ልጅ ወደ አንድ ትልቅ ቤት ጋር ደረሰች። የቤቱ ባለቤት የሆኑት 7ቱ አስማተኞች ጋር ሄዳ ስራ ይሰጧት እንደሆነ ጠየቀቻቸው። እነርሱም ለዓመታት ከተቀመጠች ሊሰጧት እንደሚችሉ ነግረዋት የምታጸዳው ግን 6ቱን ክፍል ብቻ እንደሆነ 7ኛው ክፍል ማጽዳትም ሆነ መክፈት እንደሌለባት ነገሯት። ወጣቷ ልጅ በጭራሽ 7ኛውን ክፍል እንዳትገቢ ብለው አስጠነቀቋት። ሰነፏ ልጅም ተስማምታ ለአንድ ወር ያህል 6ቱን ክፍሎች እንደ ነገሩ እያጸዳች 7ኛውን ክፍል ሳትነካ ቆየች። ነገር ግን 7ኛው ክፍል ውስጥ ምን እንዳለ ለማወቅ ሁሌ ትጓጓ ነበረ። አንድ ቀን 6ቱን ክፍሎች አጽድታ ከጨረሰች ወዲህ 7ኛው ክፍል ውስጥ ከፍታ ገባች። ነገር ግን በወርቅና በብር ሳንቲሞች ይልቅ የሌሊት ወፎችና ንቦች ነበር ክፍሉን የሞሉት። ሰነፏ ልጅ ላይም ተረባርበው ከበዋት ነድፈው አሰባብጠው ጠባሳ በጠባሳ አደረጓት። በነገሩ የደነገጠችው ሰነፏ ልጅም እግሬ አውጪኝ ብላ ከዛ ግዙፍ ቤት በፍጥነት እየሮጠች ወጣች። በመንገዷም ያንን አላጥብህም ያለችውን ግልገል አገኘችው። እሱም በእንቁ ተንቆጥቁጦ ነበረ። ሰነፏ ልጅም ልትይዘውና እንቁን የራሷ ልታደርግ ፈለገች። ነገር ግን ግልገሉ እንደ ፌንጣ እየዘለለ ከጇ አፈትልኮ ወጣባት። ሰነፏ ልጅም ጉዞዋን ቀጠለች። እጅግም ደክሟት ርቧትም ነበርና ወደዛ እርዳታዋን የከለከለችው የእሳት ምድጃ ጋም ደረሰች። አሮጌው የእሳት ምድጃም እላዩ ላይ ጣፋጭና ትኩስ ዳቦዎች፣ ኬኮች ነበሩበት። ከዛም አንዳች ዳቦ አንስታ መብላት ፈለገችና እጇን ወደ ምድጃው በላከች ጊዜ አሮጌው ምድጃ ሙቀቱን ጨምሮ ሰነፏን ልጅ እጇን ተኮሳት። ሰነፏም ልጅ የተቃጠለ እጇን አንከርፍፋ ሩጫዋን ቀጠለች። ወደ ወይኑም ዛፍ ስትደርስ ከወይኑ ዘለላ መብላት ፈለገችና ወደ ዛፉ ጠጋ ብላ ልትቀጥፍ ስትሞክር ዛፉ ወዲያና ወዲህ እያለ ሊያስቀርባት አልቻለም ነበር። ሰነፏ ልጅም ራሷን ከማድከም ውጪ ምንም ጠብ የሚልላት ነገር ስታጣ ወደ አባቷ ቤት ማቅናት ጀመረች። ለ2 ቀናትም ያለ እረፍት ከተጓዘች ወዲህ ወደ አባቷ ቤት ደረሰች። አባትና እህቷም ቆሽሻና ጠባሳ በጠባሳ ሆና መመለሷን ሲያዩ ደነገጡ። ሰነፏ ልጅም ምን እንዳጋጠማት በጸጸት ውስጥ ሆና ለቤተሰቦቿ ነገረቻቸው። ምን ያህል እናንተንም ማስከፍቻችሁ እንደነበር አሁን የገባኝ። የኔ እህት፣ ዋናው ቁም ነገሩ ጠንክረሽ መስራት ምን ያህል ጠቃሚ ነገር እንደሆነ መማርሽ ነው። የኔ ልጅ፣ እዚህ ምድር ላይ ታማኝና ጠንካራ ሰራተኛ ከሆንሽ በእርግጠኝነት መስሸለምሽ የማይቀር ነው። ከዛን ጊዜ አንስቶ ሰነፏ ልጅ ጸባዩን አሻሻለች። የቤት ውስጥ ስራዎችን ትሰራለች፣ ቤተሰቦቿንም ታግዛለች። ስንፍናዋ እንደማያዋጣት የተረዳችው ሰነፏ ልጅ ማለቴ ድሮ ሰነፍ የነበረችው ልጅ አሁን ፈጽሞ ሌላ ሰው ሆናለች። ታሪኩን ከወደዳችሁት ላይክ፣ ሌላ እንዲህ ያለ አስተማሪና
አስደስታች ታሪክ እንዲደርሳችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። በሌላ ታሪክ እስከምንገናኝ ቻው።